ዕጣን የሚሸተው በእሳት ሲጠበስ ነው። ክርስቲያኖች የክርስቶስ መዓዛ የሚኖራቸው በመከራ ሲሰቃዩ ነው፣ ሲያጡ ሲቸገሩ ነው። መዓዛቸው ከሩቅ ይሰማል። ጊዮርጊስ ሀገሩ የት ነው? አቤት! አሁን ዕጣኑን በሞት ይልኝ ዕጣኑን በከረጢት ቋጥሬ ባስቀምጠው ነው የሚሸታችሁ ነው ከባጤ ሰው ሲንገሩ ሁላችሁም የሚጤሰው በምንድን ነው? በእሳት ሲጠበስ ከሩቅ ይሸታል በሉ። እስኪ ከሩቅ ይሸታል በሉ። ምን ይላል? ከሩቅ ይሸታል። የጊዮርጊስ ሀገሩ የት ነው? ሶሪያ እኮ ነው። ልዳ ማለት እኮ ሶሪያ ናት፣ ከእስራኤል ድንበር ማለት እዚያ ነው ሀገሩ ማለት። አሁን ዛሬ እዚህ ጊዮርጊስ የምንለው እኮ በመከራ እሳት ተጠብሶ ስለሸተተን ነው መዓዛው። መርቆሪዎስ የምንለው እኮ ለዚያ ነው። የሩቅ ሀገር ሰዎች ናቸው፣ የሮም ሰዎች ናቸው። ሮም ነው ሀገሩ፣ ጣሊያን ማለት የጣሊያን ሰው ነው። እዚህ ድረስ መጥቶ የምናከብረው በመከራ እሳት ለክርስቶስ ተጠብሶ መዓዛ ሰማዕትነቱ ስለሸተተን ነው። የእንጦንስ ሀገሩ ግብፅ እኮ ነው። ከግብፅ አንስተን እንጦንስ የምንለው ለምንድን ነው? በመከራ ስቃይ ተፈትኖ መዓዛው እዚህ ስለሸተተን ነው። የክርስቲያኖች ሕይወት ዕጣን ነው። ስለዚህ ዕጣን ሆነን መዓዛችን ንሕነሰ መዓዛሁ ለክርስቶስ ንሕነ እንዳለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ የክርስቶስ መዓዛ ነን እንዳለ ክርስቶስ የምንለው ለዚህ ነው። የቂርቆስ ሀገሩ ሌላ ነው። እዚህ ድረስ አምጥተን የማናውቀውን ቂርቆስን ከነናቱ አክብረን ቂርቆስ የምንለው ያላሳደግነውን ሕፃን የምናከብር ለምን ይመስላችኋል? በሰማዕትነት የከበረ መሆኑ ከነናቱ ከፈላ በርሚል ገብቶ እሳት አጥፍቶ ሁለት የጋሙ ብረቶች በሁለት አይኑ፣ ሁለት የጋሙ ብረቶች በሁለቱ አፍንጫው፣ ሁለት የጋሙ ብረቶች በሁለት ጆሮ ለ3 ዓመት ሕፃን የሰው ጨካኝነት። አንድ የጋመ ብረት ባፉ እሬት በጥብጠው በጉሮሮው እየበጠበጡ እየጋቱት ቃልህ ለጉሮሮ የጣፋጭ ነው እያለ እየዘመረ እንዲህ ያለው መዓዛ እንዲሸተን በመከራ እሳት ተጠብሰዋል ሰማዕታት ማለት ነው። ከሩቅ አገር የሸተቱ ለዚህ ነው። ስለዚህ መከራ እንቀበላለን። ስንቀበል እግዚአብሔር ዝም ይላል። ለምን ሲባል መዓዛችን የክርስቶስ መዓዛ እንዲሆን ዕጣንነታችን እንዲታወቅ እሱን ከክርስቶስ ጋር ወደ መርከብ ገቡ ማለት መከራውን መከራ አድርገው ክብሩንም ክብር አድርገው ወረሱትም። እምከመ አረይነ ሕማመ ምስሌሁ ወንኤሪ ክብረ ምስሌሁ ይላል ቅዱስ ጳውሎስ። በመከራ ከመሰልነው በክብር እንመስለዋለን። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል። በክርስቶስ ሃይማኖት ሊኖሩ የሚወዱ ሁሉ ይሰደዳሉ፣ ግን ርስትን ያገኛሉ። የማይታወቁ ሆነው አናውቃችሁም ተብለው ተሰደው ተሰቃይተው ብዙ ሰው እንዲያውቋቸው ይሆናል። በሀገር አናውቃቸውም ተብለው በገዛ ሀገራቸው ተሰቃይተው የማይታወቅ ሕዝብ ያከብራቸዋል። እዚያ በኋላ እንደ ቅዱስ ዳዊት እንዲህ ብለው መዘመር ይችላሉ። ሕዝብ ዘየአምር ተቀኔ ሊተ ማለት ይችላሉ። አግረረ ለነ አሕዛበ ታሕተ እገሪነ፣ አሕዛብን ከእግራችን ስር አስገዛል። የማያውቀውን ሕዝብ አገለገለን። የሚያውቋቸው ዘመዶቻቸው ሲያሰቃዩአቸው የማያውቃቸው ሀገር ሁሉ እንዲያውቃቸው ያደርጋል ማለት